السلام عليكم ورحمة الله تعالى وبركاته. هل سمعتم ما قاله مادح المصطفى صلى الله عليه وسلم حسان بن ثابت؟ لما رأيت أنواره سطأت وضأت من خيفتي كفي على بصري خوفا على بصري من حسن صورته، فلست أنظره إلا على قدري، روح من النور في جسم من القمر، كحلية نسجت من الأنجم الزهري. وأحسن منك لم ترى قط عيني، وأجمل منك لم تلد النساء، خلقت مبرأ من كل عيب، كأنك قد خلقت كما تشاء. سبحان الله حسان بن ثابت ይህንን የተናገረበትን ሁላችንም እናውቀዋለን ብዬ አስባለሁ። ኩፋሩ ቁረይሽ ነቢያችንን አለይሂ ሰላቱ ወሰላም ስደብልን ብለው ይልኩታል። ለዛ ከሃዲዎች ይህም ቅብለ ኢስላሚህ ነው። ከዚያም በኋላ እሱም የእነሱን ትእዛዝ በመቀበልና መርሐባ በማለት ነቢዩን አለይሂ ሰላቱ ወሰላም የሆነ ነውር ከነሱ ላይ አይቶ በዚያ ነውር ሊሰድባቸው ሊያነውራቸው በመፈለግ ከፍ ያለ ቦታ ላይ ይጠብቃቸዋል። ከዚያም በኋላ ፈመረ አልሐቢቡ አልሙስጠፋ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም በዛ ሲያልፉ ተመለከተ። ሲያያቸው ግን ተመስደብ ይልቅ ሐሳን ማተማለከ ነፍሰህ ራሱን መቆጣጠር ነበር ያቃተው። ወዳውኑ ወደ ኩፋሮቹ በመመለስ ገንዘባችሁን እንኩ እኔ አልፈልገውም ሲል ይወረውርላቸዋል። ያማ እንድሰድብላችሁ እንዳወግዝላችሁ የፈለጋችሁትማ ፈዕለሙ አኒ አሽሀዱ ረሱለላህ እሱ የአላህ መልእክተኛ እንደሆነ አምኔያለሁ፣ በእሱ ሃይማኖት ገብቻለሁ ይላቸዋል። ከዚያም ኩፋሮቹ በጣም በመገረም እንዲህ ይሉታል፣ ማ ደሃክ ማ ሊሃዛ አርሰልናክ፣ ምን አጋጠመህ? አንተ እኮ አእምሮህ ፈጣንና ብልህ የሆንክ ሰው ነህ፣ እንዴት በአንድ ጊዜ በሙሐመድ ልታምን ቻልክ? እኛ እኮ ለዚህ አልነበረም የላክንህ ይሉታል። እሱም እንዲህ ሲል ነበር የመለሰላቸው፣ ለማ ረአይቱ አንዋረሁ ሰጠአት፣ ከነቢዩ ግንባራቸው ላይ ከፊታቸው ላይ የሚፈነጥቀውን ኑር ያየሁ ጊዜ አላቸው፣ ወضዕቱ ሚን ኺፈቲ ከፊ፣ ከፍርሃቴ የተነሳ እጄን አኖርኩት፣ ዓላ በሶሪ፣ አይኔ ላይ አኖርኩት እጄን፣ ኸውፈን ዓላ በሶሪ ሚን ሑስኒ ሱረቲሂ፣ ማንኛውም ሰው ይህንን ውበትና ይህንን ተአምር አይቶ አይኑ ሰላም ይሆናል ብዬ ስላላሰብኩ አይኔ እንዳይጠፋብኝ በማሰብ እጄን አይኔ ላይ አደረግኩት ይላል። ፈለስቱ አንዙሩሁ ኢላ ዓላ ቀድሪ፣ ይህንንም ስልህ ደግሞ ነቢዩን አለይሂ ሰላቱ ወሰላም እየገለጽኳቸው አይደለም። ይህ እኔ የደረስኩበትና እኔ የለካሁበት መንገድ ነው እንጂ ነቢያችን አለይሂ ሰላቱ ወሰላም ከዚህም የበለጠ ውብ ናቸው ይላል። ሩሑን ሚነ ኑሪ ፊ ጅስሚ ሚነል ቀመሪ፣ ነቢያችን አለይሂ ሰላቱ ወሰላም ውስጣቸው በብርሃን የተሞላ ጫቸውን ላያቸው ደግሞ ፊ ጅስሚ ሚነል ቀመሪ፣ የጨረቃን ነጸብራቅ የተላበሱ ናቸው ይላል። ከሒልየት ኑሲጀት ሚነል አንጁሚ ዙህሪ፣ ነቢዩን አለይሂ ሰላቱ ወሰላም በሩቁ ለተመለከታቸው ልክ ከዋክብቶች ተበስተው በአንድ ገመድ ላይ የተሰከኩ ይመስሉ ነበረ ይላል። ሱብሃነላህ። ወአሕሰኑ ሚንከ ለም ተራ ቀጡ አይኒ፣ ከአንተ የተሻለ አሕሰን የሆነ አይኔ አይቶ አያውቅም አለ። ወአጅመሉ ሚንከ ለም ተሊድ ኒሳኡ፣ ከአንተ ያማረም ደግሞ ውብ የሆነን ሴት መውለድ አትችልም። ኹሊቅተ ሙበረአን ሚን ኩሊ ዓይቢን፣ ከምንም አይነት ነውር የጸዳህ ሆነህ ተወለድክ ይላቸዋል ነቢዩ። ከአነከ ቀድ ኹሊቅተ ከማ ተሻኡ፣ ልክ እንደምትፈልገው ሆነህ ይላቸዋልና እንዲህ ሲል ለነዛ ለካፊሮች የነቢዩን ማንነት ይገልጽላቸዋል። ሐቢቢ አላሁ ስብሓነሁ ወተዓላ ከማድሆች አላህ አድርገን፣ የነቢዩን ደረጃ ከሚያውቁና ነቢዩን ከፍ አድርገው ከሚያዩ አለቀውና አክብረው ነቢን ከሚወዱት አላህ ያደርገን። ሼር እያደረጋችሁ ለነቢ ወዳጆች ታደርሱልኝ ይላለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።